13ቱ ሕማማተ መስቀል እነማን ናቸው? አንደኛ ታስሮ ድሪት ወደ ኋላ መታሰር። ሁለተኛ ተስቦ በሐብል ወይም በገመድ መሳብ። ሦስተኛ ወዲቅ ውስተ ምድር ወይም በምድር ላይ መውደቅ። አራተኛ ተከይዶ በግራ አይሁድ ወይም በግራ አይሁድ መረገጥ። አምስተኛ ተገፍፎ ማዕከለ አምድ ወይም ከምሰሶ ጋር መላተም። ስድስተኛ ተጽፎ መልትህታት ወይም በጥፊ መመታት። ሰባተኛ ተቀስፎ ዘባን ወይም ጀርባን በጅራፍ መገረፍ። ስምንተኛ ተኩረተ ርዕስ ወይንም ራስን በዱላ መመታት። ዘጠነኛ አክሊለ ሦክ ወይም የሾህ አክሊል መድፋት። አስረኛ ጸዊረ መስቀል ወይም መስቀል መሸከም። 11ኛ ተቅንዎ በቅንዎት ወይንም በችንካር መቸንከር። 12ኛ ተሰቅሎ በዕፅ ወይም በመስቀል ላይ መሰቀል። 13ኛ ሰሪበ ሐሞት ወይም መራራ ሐሞትን መጠጣት ናቸው። ሰባቱ የመስቀሉ ቃላት እነማን ናቸው? አንደኛ አምላኬ አምላኬ ለምን ተውከኝ። ሁለተኛ አባቶ የሚያደርጉትን አያውቁምና ይቅር በላቸው። ሦስተኛ ዛሬ በገነት ከኔ ጋር እንድትኖር በእውነት እነግርሃለሁ። አራተኛ እነሆ ልጅሽ እነኋት እናትህ። አምስተኛ ተጠማው። ስድስተኛ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ። ሰባተኛ የተጻፈ ሁሉ ደረሰ ወይም ተፈጸመ ናቸው። ጌታ እኛን ለማዳን ሲል በመስቀል ላይ በተሰቀለ ጊዜ የተፈጸሙ ሰባቱ ታምራት። አንደኛ ፀሐይ ጨልሟል። ሁለተኛ ጨረቃ ደም ሆነ። ሦስተኛ ከዋክብት ረገፉ። አራተኛ ዓለቶች ተሰነጠቁ። አምስተኛ መቃብራት ተከፈቱ። ስድስተኛ ሙታን ተነስቱ። ሰባተኛ የቤተ መቅደስ መጋረጃ ለሁለት ተቀደደ ናቸው። ጌታችን ኢየሱስ ክርስቶስ የተቸነከረባቸው አምስቱ ችንካሮች። አንደኛ ሳዶር በሚባል ችንካር ቀኝ እጁን ቸነከሩት። ሁለተኛ አላዶር በሚባል ችንካር ግራ እጁን ቸነከሩት። ሦስተኛ ዳናት በሚባል ችንካር ሁለት እግሩን ቸነከሩት። አራተኛ ዴራ በሚባል ችንካር መሃል ልቡን ቸነከሩት። አምስተኛ ሮዳስ በሚባል ችንካር ደረቱን ቸነከሩት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር